ሰላም ወዳጆቼ እንዴት ናችሁልኝ? ዛሬ ስለ ሊል ዋይን እና ስለ ክሪስ ብራውን ሁለት አዳዲስ መረጃዎች ይዤላችሁ መጥቻለሁ። እንደምትወዷቸው ተስፋ አደርጋለሁ። በሊል ዋይን እንጀምር። ሊል ዋይን በመድረክ ላይ ባለመቅረቡ አድናቂዎቹን አስቆጣ። የአሜሪካው ታዋቂ ራፐር ሊል ዋይን በ20 Years of Carter Classics የሙዚቃ ቱር የመክፈቻ ኮንሰርት ላይ በቀጠሮ መድረክ ላይ ባለመገኘቱ አድናቂዎቹ ከፍተኛ ቅሬታ አሰምተዋል። የ43 ዓመቱ አርቲስት በአሜሪካ የሜን ግዛት ባንጎር ከተማ በሚገኘው ሜን ሴቪንግስ አምፊቲያትር የቱሩን የመጀመሪያ ትርኢት ሊያቀርብ ታቅዶ ነበር። ነገር ግን የመክፈቻ ትርኢቱን ራፐር 2 Chainz ካቀረበ በኋላ ዲጄው ታዳሚዎቹን ሲያዝናና ቢቆይም ሊል ዋይን መድረኩ ላይ አልተገኘም። ትርኢቱ ከምሽቱ 4:45 ላይ እንደሚጀምር ቀጠሮ የተያዘለት ቢሆንም 5 ሰዓት ላይ ዝግጅቱ መጠናቀቁ ለታዳሚዎች ተነግሯቸዋል። ይህም ለሰዓታት ሲጠባበቁ የነበሩ አድናቂዎቹን በቁጣና በቅሬታ እንዲበተኑ አድርጓል። ክሪስ ብራውን በውሻው ጥቃት ምክንያት $13 ሚሊዮን ካሳ እንዲከፍል ተወሰነ። አሜሪካዊው ታዋቂ ዘፋኝ ክሪስ ብራውን በ2020 የቀድሞ የቤት ሰራተኛው በ200 ፓውንድ ወይም 90 ኪሎ ግራም ገደማ የሚመዝነው ውሻው ከባድ ጥቃት ካደረሰባት በኋላ $13 ሚሊዮን ካሳ እንዲከፍል ፍርድ ቤት ወስኗል። ማሪያ ቪላ የተባለችው የቀድሞ የቤት ሰራተኛ ብራውንን በቸልተኝነት በመክሰስ ያቀረበችውን ክስ አሸንፋለች። እንደ ክሱ በካሊፎርኒያ ታርዛና በሚገኘው የብራውን መኖሪያ ቤት ቆሻሻ ለመጣል በወጣችበት ወቅት የኳኬዥያን ሼፐርድ ዝርያ ያለው የክሪስ ውሻ እሷን በማጥቃት ሰውነቷን የቦጫጨቀ ሲሆን ፊቷን እንዲሁም ክንዷን ክፉኛ ጎርቶታል። በዚህም ምክንያት እስካሁን ድረስ የእንቅስቃሴ ችግር እንዳለባት ተገልጿል። በጥቃቱ ወቅት በስራ ላይ የነበሩት ባለቤቷ ኦስካር ኦሊቮ $50,000፣ እህቷ ፓትሪሻ ደግሞ $885,000 ካሳ እንዲያገኙ ፍርድ ቤት ወስኗል። ክሪስ ብራውን በፍርድ ቤት በሰጠው ምስክርነት አቪላን በደም ተሸፍና መንቀሳቀስ ባልቻለችበት ሁኔታ እንዳገኛት ተናግሯል። ከፍተኛ የደሟ መፍሰስ እንዳስደነገጠው በመግለጽ በማናጀሩ ምክር መሰረት እርዳታ ሰጪ ቡድኖች ሳይደርሱ ከቦታው እንደወጣ ገልጿል። ይህን ያደረገውም የሚዲያ ትኩረትን ላለመሳብና በ911 ጥሪ ላይ ድምፁ እንዳይሰማ ለመከላከል መሆኑንም ተናግሯል። ብራውን በተጨማሪ አቪላ ስለ ውሾቹ አስቀድሞ ማስጠንቀቂያ እንደተሰጣትና ያለ ጥበቃ ሰራተኛ እንዳትወጣ እንደተነገራት በመግለጽ በጥቃቱ ላይ ከፊል ተጠያቂ መሆኗን ቢከራከርም አቪላ ይህን ክስ አልተቀበለችም። ዘፋኙ ውሾቹን ያሳደገው ቀድሞ ከደረሱበት የማሳደድና የደህንነት ስጋቶች ምክንያት መሆኑንም ገልጿል። በሌላ በኩል የፓትሪሻ ጠበቃ ማይክል ሲ መርፊ ጁኒየር ከ5 ዓመታት በላይ ከቆየው የህግ ትግል በኋላ ለደንበኛቸው ፍትህ መገኘቱ እጅግ እንዳስደሰታቸውም ገልጸዋል። ስለተከታተላችሁኝ አመሰግናለሁ። ለዛሬ ያዘጋጀሁላችሁ መረጃዎች እነዚህን ይመስሉ ነበረ። በሚቀጥለው እስከምንገናኝ ቸር ይግጠመን።